አንድ ሀብታም ሰው ፊቱን ለመታጠብ ወደ ወንዙ ጎንበስ ባለ ጊዜ በማይታመን ሁኔታ እጅግ በጣም ውብ የሆነ የሴት ፊት ነጸብራቅ በውሃው ላይ አየ። ወዲያውኑ በቦታ ተማረከ። ነገር ግን ቀላ ብሎ ሳያት ይቺ ሴት ቀድሞ አካባቢውን ጥላ ሄዳ ነበር። ከዚያን ጊዜ ጀምሮ እሱ መብላትና መተኛት አቃተው። ይችን ልጅ ለማግኘት ያለውን ተጽዕኖና እውቅና ሁሉ ቢጠቀምም ምንም አይነት ፍንጭ ሊያገኝ አልቻለም። አንድ ቀን በዩኒቨርሲቲ በተዘጋጀ አንድ ዝግጅት ላይ እንደ ትልቅ ባለሀብት ተጋበዘ። በዚያም አንዲት ቸልተኛ ተማሪ በስህተት የሱን የክብር ሐውልት ሰበረችው። ይቺ ልጅ ደግሞ ቀንና ሌሊት ሲያስባት የነበረችው ያቺ የውበት አማልክት ነበረች። ስሟ ሊዛ ይባላል። የኮሌጁ የ3ኛ ዓመት ተማሪ ናት። ሊዛ በልዩ ውበቷ ምክንያት ከልጅነቷ ጀምሮ የሰዎችን ትኩረት ትስብ ነበር። ነገር ግን ይህ ውበት ለእሷ ትልቅ መከራ ነበር። በፊቷ ምክንያት መጥፎ ሀሳብ ባላቸው ወንዶች በተደጋጋሚ ትንኮሳ ይደርስባት ነበር። በጣም ጎበዝ ተማሪ ብትሆንም መምህሮቿ ግን ችሎታዋን ችላ በማለት ውበቷን ብቻ ያዩ ነበር። ሁልጊዜም በትምህርት ቤቱ ዝግጅቶች ላይ እንደ ማስዋቢያ ማስታወቂያ እንድትሆን ያደርጓት ነበር። ብዙ ሴቶችን በውበቷ ይቀኑባት ስለነበር ምኞቴ ቆንጆ ባልሆን ነበር እስከ ማለት ደርሳ ነበር። ሀብታሙ ሞኮ ሊዛን በትምህርት ቤቱ ካያት በኋላ ሐውልቱን በመስመሩ አልወቀሳትም። ይልቁንም መታወቂያውን በአይኑ ገልበጥ አድርጎ ስሟንና የቤት አድራሻውን ብቻ በአእምሮ ያዘ። ሊዛ በትዕግስቱ አመሰገነችው። ካልሆነ ግን ትምህርት ቤቱ ሊያባራት ይችል ነበር። ነገር ግን ሞኮ ለሷ እንዲህ አይነት ስሜት እንዳለው ጨርሶ አላወቀችም ነበር። ሞኮ ወደ ቤት ከተመለሰ በኋላ ለእናቱ ማግባት እንደሚፈልግ ይነግራታል። ሞኮ ራሱን ከምንም ተነስቶ የኢንዱስትሪ ባለቤት ያደረገ ሰው ነው። በድርጊቱ ጨካኝና በተወሰነ መልኩ ግትር ነው። አንድ የፈለገውን ነገር ካላገኘ በፍጹም አይለቀውም። እናቱ ባህሪውን ስለምታውቅ ከሱ ጋር ከመስማማት ውጪ ሌላ አማራጭ አልነበራትም። ሞኮ በዚህ መካከል ሊዛ የሌላ ሰው ሙሽራ እንዳትሆን በጣም ስለፈራ በቤቷ ደጅ ላይ ሰዎች እንዲጠብቁና እያንዳንዱን እንቅስቃሴዋ እንዲከታተሉ አደረገ። ወደ ውጪ በወጣሽ ቁጥር ለሱ ይነግሩት ነበር። እሱም ራቅ ብሎ ቆሞ ይመለከታት ነበር። በአንድ ወቅት ገበያ ላይ ሊዛ በአካባቢ ባለጌዎች እንደገና ትንኮሳ ደርሶባት ሞኮ ይህንን ሳይ በጣም ተቆጥቶ ሊቀጣቸው ተዘጋጀ። ሊዛ ግን ስላወቀችው እንዴቱን በፍጥነት ደበቀ። ሊዛ ሰላምታ ሰጣው። ለተሰበረው ሐውልት ተጠያቂ ስላላደረጋት እንደገና አመሰገነችው። እሱ ምንም አይደለም ማለት። ነገር ግን በሱ አይን የሊዛ ጨዋነት የተሞላበት ፈገግታ የፍቅር ምልክት ነበር። አብሮ ስለሚኖራቸው የወደፊት ህይወት አስቦ ጨርሰዋል። በዚህ ጊዜ የሊዛ ቤተሰቦች የታላቅ እህቷን ሰርግ በማዘጋጀት ስራ ተጣምደው ነበር። እህቷ ከሊዛ ጋር ምንም አትመሳሰልም። መልኳ ተራ ከመሆኑ በላይ ቆዳዋ ጠቆር ያለ ነበር። ከልጅነታቸው ጀምሮ ጎረቤቶቹ ለጊዜ ከሊዛ ጋር ያወዳድሯት ነበር። በዚህ ምክንያት እህቷ ለራሷ ያላት ግምት ዝቅተኛና ስስ ስሜት ያላት ሆና አደገች። በዚህ ጊዜ ግን በመጨረሻ መልኳን የማይጠላና ቆንጆዋን ሊዛን ካየ በኋላ ማሰቡን የማይቀይር ተስማሚ ሰው መጥቶ ለጋብቻ ጠየቃት። ሁለቱም ቤተሰቦች በጣም ተደስተው ወዲያውኑ የቀለበት ቀኑን ቆረጡ። ሞኮ ስለ ሊዛ ውሎ ሁሉንም ነገር ያውቅ ስለነበር በእርግጥ የእህቷን የቀለበት ቀንም ያውቅ ነበር። እሱም በዚያው ቀን የጋብቻ ጥያቄውን ለማድረግ መረጠ። ምክንያቱም ቀኑ የተባረከ ቀን መስሎ ታየው። ሊዛን በተቻለ ፍጥነት ለማግባት ጨርሶ መታገስ አልቻለም። በቀለበት ቀኑ የሊዛ ቤተሰቦች ለእህትና ለአማቿ በደስታ የቀለበት ስነስርዓት እያካሄዱ ነበረ። ሞኮና እናቱም የጋብቻ ጥያቄ ስጦታዎችን አዘጋጅተው በሩ ላይ ተከሰቱ። የሊዛ ቤተሰቦች ሞኮን ሲያዩ ግራ ገባቸው። ነገር ግን ሞኮ ሀብታም የአካባቢው ነጋዴ ስለነበረ ሁሉም ያውቀዋል። ሞኮ ለሊዛ አባት እንዲህ አለው፣ ዛሬ ለታላቅ ልጅ ብቻ ሳይሆን ለታናሽ ልጅ መልካም ቀን ነው። እናቱን ወደ ውስጥ ጠራት። ሁሉም በደነገጠ እይታ እያዩት እናቱና አገልጋዮቹ ስጦታዎቹን አስቀመጡ። ከዚያም እናቱ የአንገት ሐብል አውጥታ በእህቷ አንገት ላይ አደረገችላትና ይህ ለእህትሽ የተሰጠ ስጦታ ነው፣ የተቀረው ደግሞ ሁሉም ነገር ለሊዛ የተዘጋጀ የጋብቻ ስጦታ ነው። ምክንያቱም ልጄ ሊዛን ገና ባያት የመጀመሪያ ቀን ነው የወደዳት አለች። ሊዛ እንደኔ አይነት ድንቅና ሀብታም ልጅ በመመረጧ በጣም እድለኛ ናት ካለች በኋላ ለማንም የመናገር እድል ሳትሰጥ ለቄሱ አንድ ጥቅል ገንዘብ ሰጥታ የሞኮና የሊዛን የቀለበት ስነስርዓት እንዲጀምር ነገረችው። በግዴለሽነት ሞኮን ቀደም ሲል አማቹ ተቀምጦበት በነበረው ወንበር ላይ እንዲቀመጥ ኮተተችው። ሊዛንም መሸፈኛው እንድታደርግ ጠራቻት። በሞኮ ክብርና ዝና ምክንያት ማንም ምንም ሊናገር አልደፈረም። ሊዛ ግን ለሞኮ ስልጣን አልፈራችም። የሞኮ እናት ወደ እሷ የዘረጋችውን እጅ ገፋችው። የፈጽሞ የማይሆን ነገር ነው። እኔ ሞኮን ለማግባት በጭራሽ አልተስማማውም። የሞኮ እናት ስጦታዎቹን ይዛ ወዲያውኑ እንድትወጣና የእህቷና የአማቷ ልዩ ቀን እንዳታበላሽ ነገረቻት። የሞኮ እናት ከእሷ ይበልጥ ተቆጥታ ሊዛ ሞኮን ለመቃወም ምን መብት እንዳላት ጠየቀች። ሊዛም እንዴት ተራሰው ቢሆንም እንደ አንድ መደበኛ ሰው ልታገባኝ ከፈለክ መጀመሪያ ይህን ፍቃድ መጠየቅ አልነበረብም። እኔ መጫወቻዊ ዕቃ አይደለሁም አለች። የሞኮ እናት የሊዛን ወላጆች ሊዛን ያሳደጋችሁት እንዲህ ነው፣ በእንደዚህ አይነት ቃና ልታናገርን ትደፍራለች አለች። ልጄ በጣም ድንቅ ሀብታምና ባለስልጣን ሆኖ ሳለ እናንተ አሁንም ትነቃላችሁ ስትል ጠየቀቻቸው። የሊዛ አባት ይቅርታ፣ ነገር ግን ሊዛ የኛ ኩራት ናት። የሊዛ ጋብቻ የራሷ ውሳኔ ነው። እህቷም የአንገት ሐብሉን አውልቃ መለሰችላቸው። ሞኮ በእንዴት መኪና ውስጥ ገብቶ ሄደ። ነገር ግን ሊዛን ከማግባት ተስፋ አልቆረጠም ነበር። ሊዛ በታዛዥነት የሱ ሚስት እንድትሆን የሚያደርግበት መንገድ ነበረው። እያንዳንዱን እንቅስቃሴውን መከታተሉን ቀጠለ። ሌላው ቀርቶ ሊዛን ከላይ ሆኖ በድሮን ያያት ነበር። በነበረው ተጽዕኖ ተጠቅሞ የሊዛ አባትና ታላቅ እህቷ ከስራ እንዲባረሩ አደረገ። ሊዛ በትምህርት ቤት ፈተና የመውሰድ መብቷ ተነፈቃት። እናቷ ገበያ ስትሄድ ምንም አይነት ሻጭ ሊሸጥላት አልፈቀደም። ሌላው ቀርቶ አያቷ ወደ ቤተ መቅደስ ገብተው እንዳይጸልዩ ተከለከሉ።
ቤተሰቡ ምን እየተፈጠረ እንዳለ ሳይረዱት ቡልዶዘር በራቸው ላይ ደርሰው መሬቱ እንደተያዘና ቤታቸው መፍረስ እንዳለበት ተነገራቸው። አያቷ ይህ የሞኮ በቀል እንደሆነ ገመቱ። ሊዛ በእውነት ሊገባት አልቻለም። ሞኮ ሀብታም ነጋዴ የሆኑ ሳለ ለምን እንደሱ ያለ ተራ ሰው ላይ ያነጣጥራል? ጉዳዩን በቀጥታ ሞኮን ለመጠየቅ ወሰነች። ሞኮ በድሮኑ የተላከለትን ምስል እያየ በጣም ተደሰተ። ሊዛ በቅርቡ እጇን እንደምትሰጥ አመነ። ልክ እንደተመኘውም ሊዛ በራሷ ጊዜ ወደሱ መጣች። ነገር ግን ሊዛ የመጣችው እጇን ለመስጠት አልነበረም። ሊዛ ይህንን አሳፋሪ ድርጊት እንዲያቆም ነገረችው። ምንም ቢፈጠር እሱን በፍጹም እንደማታገባው ገለጸችለት። ሞኮ ምንም አልተናገረም። ምክንያቱም ታናሽ ወንድሙ እዛ ነበር። ወንድሙ ሁልጊዜ እሱን እንደ ምሳሌ ያየው ነበር፣ ያከብረውና ያደንቀውም ነበር። በወንድሙ ልብ ውስጥ ያለውን ምስል ማበላሸት አልፈለገም። ወንድሙ ሊዛ የተናገረችውን ሰምቶ ይህ ስም ማጥፋት ነው ብሎ አመነ። እንደ ሞኮ ያለ ጨዋ ሰው እንዲህ አይነት ድርጊት በፍጹም አያደርግም በማለት ለሞኮ ሲል ነገሩን ለሊዛ በግልጽ ሊያስረዳት ፈለገ። ነገር ግን ሞኮ ምን ብሎ እንደሚመልስለት አላወቀም ነበር። በዚህ ጊዜ የሞኮ እናት ወደፊት በመምጣት እነዚያ ነገሮች ሁሉ ያደረገችው እሷ እንደሆነች ተናገረች። ሊዛ ሞኮ እንድታገባ ለማስገደድ ስትል እንዳደረገችው ገለጸች። ጥፋቱን ለሞኮ ስትል በራሷ ላይ ብትዳ በወንድሙ ልብ ያለውን ቦታ መልካም ስም ጠበቀችለት። ወንድሙ ሞኮ ለሊዛ በግል ይቅርታን ይጠይቃት መከረ። በሞኮ ደግነት ሊዛ ይቅርታውና ፍቅሯ እንደምትሰጠው አመነ። ሞኮ ተስማማ። ሁለቱ አብረው ወደ ሊዛ ቤት ሄዱ። ቡልዶዘሩ ወደ ውስጥ እንዳይገባ በጊዜው አስቆሙት። ሞኮም ለሊዛ ቤተሰቦች ይቅርታ ጠየቀ። ነገር ግን ሊዛ እሱን ይቅር ለማለት ፈቃደኛ አልነበረችም። ዳግመኛም ልታየው አልፈለገችም። ወንድሙ ግን ለሊዛ እንደተሳሳተች ነገራት። እነዚያ ነገሮች ሁሉ የተደረጉት በሞኮ እናት እንደሆነና ሞኮ ለሊዛ እንደምታስበው መጥፎ ሰው እንዳልሆነ እውነትም እንደሚወዳት አስረዳት። ይህንን ከሰማች በኋላ ሊዛ ጥቂት የጥፋተኝነት ስሜት ተሰማት። በእውነት ስለ ሞኮ የተሳሳተች መሰላት። ወደ ሞኮ መኪና ተራምዳ በመስኮቱ ላይ በትንፋሿ ይቅርታ የሚል ጽሑፍ ጻፈችለት። ሞኮ በውስጡ እጅግ በጣም ተደሰተ። ይህ ማለት ሊዛ አልጠላችሁም ማለት ነው። እንደገና የሰርግ ቀን ስለመምረጥና ሊዛን ስለማግባት ማሰብ ጀመረ። ወንድሙ ግን አትቸኩል፣ ሴት ልጅን በደረጃ በደረጃ ነው መቅረብ ያለብህ አለው። በማግስቱ ሊዛ በአካባቢው የበጎ ፍቃድ አገልግሎት ስራ ላይ ያለች እንደገና ከሞኮ ጋር ተገናኘች። ሞኮ ብዙ የበጎ አድራጎት ስራዎችን ስለሚሰራ በሄደበት ቦታ ሁሉ ይደነቅ ነበር። ይህንን ትዕይንት ያየችው ሊዛ ስለ ሞኮ ያላት አመለካከት ጥቂት ተሻሻለ። እሷ እየሰራች እያለች ድንገት ድንኳን ውስጥ እሳት ተነሳ። እሷ ከውስጥ ተዘግቶባት መውጣት አልቻለችም ነበር። ልክ ራሷ ልትስትል ሞኮ በፍጥነት ገብቶ ጎትቶ አወጣት። በአካባቢው የነበሩ ሰዎችም እሳቱን በፍጥነት አጠፉት። አንድ ሰው ደግሞ ሞኮ ሊዛን ተሸክሞ ሲያስወጣት በቪዲዮ ቀረጻት። ሊዛ ራሷን ከሳተችበት ስትነቃ ሞኮ እንዳዳናት ተረዳች። ስለ ሞኮ ያላት እይታ ሙሉ በሙሉ ተቀየረ። ሞኮን ለማመስገን ስትል በእጇ ኬክ ሰርታ ሰጠችው። ሞኮ በጣም ደስ አለው። ነገር ግን አሁንም በድሮን አማካኝነት ሊዛን በማንኛውም ጊዜ መከታተሉን አላቆመም ነበር። ሊዛ ወደ ውጭ ስትወጣ አግኝቶ ተከተላት። ከዚያም ድንገተኛ አጋጣሚ ፈጠረ። መሬቱ እርጥብ ስለነበር ሊዛ ልትሸራተት ስትል ሞኮ በክንዶቹ መካከል አቅፎ ያዛት። የአይነቱ አጋጣሚ ሊዛ ሳታውቀው ለሞኮ የፍቅር ስሜት እንዳይደርባት አደረገ። የእህቷ ሰርግ ተቃረበ። ነገር ግን አስቸጋሪ ወቅት ስለነበር ሱቆች ምንም አይነት የቁሳቁስ አቅርቦት አልነበረም። እህቷ በዚህ ነገር በጣም ተጨንቃ ነበር። ሞኮ ስለ ጉዳዩ ካወቀ በኋላ ወዲያውኑ የነበረውን ትውውቅ በመጠቀም ከሌላ ቦታ ቁሳቁሶችን ገዝተው ከወንድሙ ጋር አብሮ አደረሰላቸው። ቤትም እንዲያስገቡ ረዳቸው። ሊዛ በሞኮ ተግባር እንደገና ተነካች። ለሱ ያላት ፍቅርም ይበልጥ ተነከረ። ቤተሰቡ ቤቱን በማስዋብ ስራ ላይ እያሉ ጥቂት ወረኛ የጎረቤት ሴቶች መጥተው በሞኮ ላይ ያፌዙበት። ይህ ሊዛ የናቀችው ሰውዬ አይደለም እንዴ? እንዴት አሁንም እዚህ ለመምጣት ድፍረት አገኘ አሉ። ሞኮ እንዲህ አይነት ስድብ ደርሶበት ስለማያውቅ በንዴት ሊሄድ ሲል ሊዛ አስቆመችው። እነዚያ ሴቶች ለተናገሩት ነገር ሞኮን ይቅርታ ጠየቀችው። ሞኮ ቅንና ጥሩ ሰው እንደሆነ ተናገረች። ቤተሰባቸው ችግር በቀጠማቸው ጊዜ ችግሩን ለመፍታት የረዳቸው ሞኮ እንደሆነ ገለጸች። እነዚያ ሴቶችም እሱ እንዲህ ጥሩ ከሆነ ታዲያ ለምን የጋብቻ ጥያቄውን ሰረሽ ብሎ ጠየቋት። ሊዛ ለጥቂት ሰከንዶች ንግግር አጠራት። ከጥቂት ሰከንዶች በኋላ ሞኮ ቀደም ሲል በድንገት ስለመጣባት በጥቂቱ ደንግጣ እንደነበር ተናገረች። አሁን ግን ሞኮ ማን እንደሆነ ስለተረዳች እሱን ለማግባት ፈቃደኛ መሆኗን ገለጸች። ሞኮ አሁንም እሷን ለማግባት ፈቃደኛ መሆኑን ጠየቀችው። እሱን ፈቃደኛ እንደሆነ ነገራት። ሊዛ ምን አይነት ወጥመድ እየጠበቃት እንደሆነ ሳታውቅ ልክ በዚህ መልኩ ወደ ወጥመድ ውስጥ እግሯን አስገባች።